ያናድዳል። ከከተማ ወደ ለብዙዎቻችን ግን ትልቅ ትምህርት ይሆናል። በተለይ ለሴቶች እህቶቻችን። የዛሬ ባል ታሪካችን እሌኒ ቅናተኛ ተብላለች፣ አካበጅ ተብላለች፣ በራስሽ አትተማመኝም ተብላለች። ሁሉንም ግን የተባለችው እውነት ስትናገር ነው። ቅናት የሚባለው አርዕስት ብዙ አይነት መምጫ መንገድ አለው። የዛሬ ባል ታሪካችን እሌኒ የምታሳልፈውን ነገር የሚያሳልፉ በርካታ ሴቶች እህቶቻችን አሉ። እሌኒ የሷን ህይወት ተመልክተን የምንማረው ነገር ሊኖር ይገባል። ሀብቱን ተካፍለዋል። ቤቱ የሚኖርበት ቤት በጣም ቪዲዮ ላይ እንዳየው ትልቅ ቤት ነው። እውነት አይመስልም። ግን ማሬ በእውነተኛ ታሪክ ላይ የተመሰረተ ነው። ስለ ህይወት ላይ የሚቀርቡ ታሪኮች እንዳለ ከፖሊስ ጣቢያ የተወሰዱ ታሪኮች እንደ ዶክመንተሪ ተሰርተው ነው እና በጣም ያሳዘኑ ያዙ። ከዚህ ታሪክ ምንድን ነው የተማራችሁት? በጣም ያሳዝኑኝ። አንደኛ ልጆቹ ናቸው፣ ግን የሁሉ እኮ የእናትየው ስህተት ነው። ሴት ጓደኛዋን ቤት ባታመጣ ኖሮ፣ ሴት ጓደኛ ባውንደሪ ብትጠብቅ፣ እንደዚህ ቅጥ ያጣ የባለትዳር አልጋ ላይ ሴት ጓደኛ ማስተኛት፣ ባል ፊልድ ሲሄድ ለባሏ ሴት ጓደኛዋ ልብስ መምረጥ፣ ለባሏ ምግባብ ስለማቅረብ ምናምን ጉድ ነው ይሄሁሉ በቃ ኦቨር እኮ ነው ይሄ። ሰው ከእህቱ ጋርም እኮ እንደዚህ አይሆንም አይደለም። ከባዳ ጓደኛ እኮ ባዳ ናት። ከእህትሽ ከእናትሽ ልጅ ጋር እንኳን እኮ ባልሽ ጋር ፕራይቬሲ የሚባል ነገር እኮ አለ አይደል? እንዴት ነው መኝታ ቤት ገብታ ለባሌ ዛሬ ይሄን ልበስ፣ ይሄ ነው የሚያምርብህ፣ ጓደኛዬ ልብስ ተኩሳ ለባሌ የምትሰጠው ምናምን የሞቻለሁ እንደ የለሁም በቁሜ ገና ሀ ብላ ሚስቷን ጓደኛዋን ከትዳሯ ጋር አብራ አንድ ቤት ማኖር ስትጀምር ነው ነገሩ የተበላሸው። እንደዚህ አይነት ነገር ከሆነ በኋላ ደግሞ ከተፈጠረ በኋላ ደግሞ ያንን እርምጃ አይደለም መውሰድ የነበረባት። የህግ ባለሙያ ማክራ ማቅረብ ያለባትን ማስረጃ ቀስ ብላ እነሱን ተከታትላ ሲማግጡ ቪዲዮ ማስረጃ መያዝ፣ ከዛ በህግ መጠየቅ። አሁን አያችሁ ልጆቹ ማነው አሁን ከሁሉም የተጎዳው? እሷና ልጆቹ የግል ትምህርት ቤት የሚማሩ ጥሩ ህይወት ከተማ ላይ የለመዱ ልጆች ወስደው ገጠር ለቤተሰቦቿ ተወረወሩ። ጭካኔ ለሴት ብሎ ልጆቹን ወስዶ ለሚስት ቤተሰቦች ከፈለጋቸው አሳድጉ ብሎ ሰጠ። ከሆነ በኋላ የምናደርገው እርምጃ ኔክስት ብል ማሰብ አለብን። ከዛስ እኔ እንዲባረግ ከዛ ምንድን ነው የሚቀጥለው? ትኩስ ዘይት ስደፋባት እሷ ትታሰራለች። ዩሲ አይ በቃ ከባልሽ ጋር ስለማገጠችብሽ ጎበዝ የምትባል ነበር የመሰላት አለች። ፍትህ በእጅ አይወሰድም፣ በህግ ነው። ልጆቹ ትምህርታቸው ተቋረጠ፣ አይማሩም። አሁን መብራት የሌለበት ከተማ ላይ እየተማሩ ቲቪ እያዩ ብዙ ነገር ለምደው አድገው ገጠር ትምህርት አቋርጠው መብራት የሌለበት ቦታ ተወረወሩ። ምን ያህል አይምሯቸው እንደሚጎዳ አስቡ። ያደጉ ልጆች ናቸው። ምን ያህል ተስራ አዱኑ ብዙ አመት የተፈረደባት አለች። መካድ ነበረባት። እንዴት ትክዳለች? እንዴት ነው የምትክደው? ባልም ሰራተኛም ይመሰክራሉ። ሰራተኛም ለእሷ ልትወግን ትችላለች፣ ግን በመጽሐፍ ቅዱስ ማይ ከተባለች ውሸት አትምልም ሰራተኛዋም። ስለዚህ መካድ መፍትሄ አይሆንም። ወይ ለልጆቹ አልሆነች ወይ ለራሷ አልሆነች። ገደል ገባች። ስማርት ብትሆን ኖሮ የህግ ባለሙያ ብታማክር ኖሮ ማስረጃ ይዛ በጋብቻ ላይ መዋገጥ ከሳው ሀብት ተካፍላ ልጆቿን ይዛ ጥሩ ህይወት ከልጆቿ ጋር ትኖር ነበር። እሱም ግን ነገ እቺ ሴት ለጓደኛዋ ያልታመነች እሱንም ነገ የተሻለ ሀብታም ስታገኝ ጥላው እንደምትሄድና የእጁን እንደሚያገኝ ተስፋ እናደርጋለን። ተፈለገችበት፣ የተናቀችበት፣ እንደ ሰው ያልተቆጠረችበት፣ ያልተከበረችበት ቦታ መቀመጥ አልነበረባት። መጀመሪያ ራሷን ነበር ማመን የነበረባት። ያየችው ነገር እውነት ነው። ያየችውን ነገር አምና እርምጃ መውሰድ ነበረባት። ይሄ ነገር ድፍርስርስ ያለ ነገር ነው አይደል? ጥርት እስከሚል ድረስ እርምጃ መውሰድ ነበረባት። እሌኒ ግን አላገናዘበች። እሷ የታያት ነገር አለ። በርካቶቻችንን ብንሆን እሷ ቦታ የሚታየን እሱ ነው። ባሏን፣ ትዳሯን፣ ልጆቿን፣ ህይወቷን ሁሉ አይታ አገናዝባ ይሄን ከማጣ ብላ ነው። መጨረሻ ግን ምንድን ነው ያደረገችው?
ብዙ ነገር ነው ያጣችሁ። የማይመለስ የማይስተካከል ስህተት የተፈጠረው ለዚህ ነው። እንግዲህ በሌኒ ቦታ ያሉ በርካታ እህቶቻችን በሌኒ ቦታ ሲባል በጓደኛ ላይሆን ይችላል፣ ግን ተቀራራቢና ተመሳሳይ አይነት ስሜት ውስጥ ያሉ እህቶቻችን ወደ ወንጀል መሄድ የለባቸው። እሷ እንደ ቀናች ራሷን ትናገራለች። ሴጣን አሳሳት ግን ይህን ያክል እንደዚህ እስከሚሰማ ድረስ እንደዚህ በቤቷ ክብሯን እስከሚያሳጧት ድረስ እንደዚህ በቤቷ ይህን ያክል እስከምትናቅ ድረስ መቀመጥ አልነበረባት። እኛም ብንሆን ራሳችንን ማየት መቻል አለብን። ሁላችንም እንደ ሴት ያለን ክብር አለ አይደል? ሁላችንም ፈጣሪ ሲሰጠን የሰጠን ክብር አለ። ቅናት በጣም መጥፎ ነው። ሴት ልጅ እንግዲህ ፈልጎ የሚቀና አለ። በተፈጥሮ በቃ ህመም፣ የአይምሮ ህመም ሆኖበት የሚቀና ሰው አለ። አንዳንድ ሰው ደግሞ እንዲቀና የሚደረግበት ሰው አለ። በቃ ሌኔ ዛሬ ባለታሪካችን ላትቀና ነው የሚገርመው። እኛም ብንሆን ልንቀና እንችላለን። ልብ ማለት ያለብን አንድ ነገር ግን አለ። ማንም ሴት የተቀመጠችበት ያለችበት ሁኔታ ከጎኗ ያለው ሰው በተለይ ውስጧ የራስ መተማመን የምንለው መንፈሷ ይሄ እንድትቀና መንገድ እያደረገ እንድትጠራጠር ነገሮችን እያስተካከለ የሚሄድ ሰው ስለዛ ሰው እኛ አናወራ ወይንም እንዲህ ማድረግ አለበት አንልም። ለምን እዛ ሰው ላይ ሳይሆን እኛ ራሳችን ላይ ነው መስራት ያለብን። እንድንቀና ሁኔታዎች የሚያስቀና ነገር ወይንም ደግሞ ይሄ እንድንጠራጠር ሰላማችን እንዲረበሽ የሚያደርጉ ሁኔታዎች ጋር የሚያስቀምጠንን ሰው ወይንም ደግሞ ከጎናችን ያለው ሰው እንደዛ አይነት ነገር ጋር ሲያስቀምጠን ከሱ ጋር አይደለም ትግሉ፣ የኛ ጭንቅላታችንን ነው የምናየው። አንደኛ ነገር ሌኒ እንዳረገችው ዝም ብለን መሄድ የለብንም። በተግባር አክሽን መውሰድ መቻል አለብን። ወስነን የምናደርገውን ነገር ማድረግ መቻል አለብን። ከዛ በተጨማሪ ደግሞ ሰው ምን ያህል ቢንቀን ነው የምንቀናበት ሁኔታ ላይ የሚያስቀምጠን? ምን ያህል ማለት እንዴት ብንናቅ ምንድን ያደረግኩት ይሄን ያህል ለመናቅ ብለን ራሳችንን መጠየቅ አለብን። አንዳንድ ሰዎች አሏል ከጎናችን የሆኑና አንዳንድ እህቶቻችን ሲያደርጉትም ሲናገሩትም ሲያለቅሱም ሲያዝኑም የምንመለከተው ነገር እከሌት እኮ እንደዚህ ብላ ጻፈችልኝ፣ እከሌት እኮ እንደዚህ ብላ ደወለችልኝ። እንዲቀኑ ሴቶቹ እንዲቀኑ ከጎናቸው ያለው ወንድ ይሄን የሚላቸው እከሌት እኮ እንደዚህ ብላ ቴክስት አደረገችልኝ ብሎ መቶ ይነግራታል ወይ ስልኩ ላይ ያሳያታል። ሴት እህቶቻችን ይሄ የአንቺ ሀሳብ አይደለም፣